ማግኘት አልቻልኩም። ኦኬ አይ ካወቅኩኝ እነግርሃለሁ። ለመጀመሪያ ጊዜ እኔ ከሴት ጋር ተገናኝቼ ድፍን ምስር አዛ የበላች እሷ ናት። ሰው እንዴት ከሰው ጋር እንዴት ወጥቶ ድፍን ምስር ይበላል? ያው ስለምትወድ ይሆናላ። ድፍን ምስር ብዙ አመት ሆናችሁ ማለት አሁን በቅርብ ነው ወይስ ቲክቶክ ከመጀመር በፊት? 3 አመት ምናምን። ኦኬ 3 አመት ያ ማለት ሩቅ ነው። እሺ እና እንዴት ነሽ አንቺ? ዛሬ ምን እግር ጣለሽ? አጋጣሚ ነው ስልክልህ ተቀበል ሄቶች ምናምን ለአጋጣሚ ሲገባል። ስለዚህ በራስሽ ነው ስራ የምትሰሪው? አዎ እዚህ በራሴ ነው የምሰራው። እማራለሁ፣ እሰራለሁ። ጎበዝ ጎበዝ። ብቻሽን ነው የምትኖሪው? አይ ቤተሰብ ጋር። እንዴት ፍቅረኛ አልያዝሽም? ቆንጆ ነሽ። ያው እኔ እንጃ ታማኝ ልጃገረድ ነሽ? ኧረ ሞን ጥያቄ በጥያቄ ምንድን ነው? ዋና ጥያቄ እኮ ነው። የከባድ ጥያቄ ነው። እኔ ፊቴ ነው ላይቭ እንደዚህ የገባሁት አሁን ለመጀመሪያ ጊዜ ነው። ግን ደግሞ አሁን ላይ ቲክቶከር መሆን እየፈለግኩ ነው። ቲክቶከር መሆን ለምን ፈለግሽ? ጀስት ለነገሮች ምንም አይነት ስራ ብሰራ ስራ እንዲታወቅ ምናምን እንዲቀልልህ ያደርጋል ምናምን እንዲሁ ሳይ ቲክቶከር መሆን ትችያለሽ፣ ግን እድል ያስፈልጋል። አዎ እኮ እድሉ ከባድ ነው መሰለኝ። እኛ ጋር ደግሞ እዚህ ከባድ ነው። ከሱ ይቀላል መሰላ፣ እዚህ ከባድ ነው። ኢትዮጵያ ውስጥ ቲክቶከር ለመሆን በጣም ካሰብሽበት ቀላል ነው። በተለይ ሴት ከሆንሽ ቀላል ነው እና ንገረኛ። ያው ቤተሰብሽ እንደቀበርሽ አክት ማድረግ ማለት ቆንጆ መቀመጫ ካለሽ መደነስ፣ ቆንጆ መልክ ካለሽ መላላጥ። አሜን ቴንኪዩ። ያን ያህል ከባድ አይደለም። እሺ ሞክራለሁ። ያው አት ዘ ኤንድ ኦፍ ዘ ዴይ ዋናው ገንዘብ ማግኘት ኦር ደግሞ ታዋቂ መሆን ነው። ደንቆሮ መሆን ድፍረት ይጠይቃል። ድፍረት ሳይሆን አንዳንዴ እወደዋለሁ ቲክቶከር መሆንን ስልሽ በቃ ለማህበረሰቡ መስሚያ ጥጥ ማድረግ ማለት ነው። አሁን እኔ ብዙ ሰው እዚህ ጋር ስጣላ ስሰዳደብ ምናምን በጣም በአካል ሰው ሲያገኝ የማይወደኝ ምናምን ይመስላቸዋል ብዙ ሰዎች። በአካል በጣም ነው ሰው የሚወደኝ። የተለያየ ነው ላይፍ ላይ እና እንትኑ የተለያየ ነው። አዎ ሰው ሁሉ አሁን እዚህ ጋር መጥቶ ከ1000 ሰው 500 ሰው ቢሰርብሽ 500 ሁሉም የየራሱ ድክመት አለው እና ሪል ላይፍ ላይ ወይኔ እሱን ባረገኝ ይላሉ ሰዎች። ስለዚህ ለዚህ ማህበረሰብ ገና ለገና ነገ ምን አለኝ ብለሽ ከምትጨናነቂ በቃ መስሚያሽን ጥጥ ማድረግ ምንም ህይወትሽ ላይ ምንም ለውጥ እንደማይመጡ። እሺ እንደዛ አድርገሽ ቆንጆ ከሆንሽ ቂጣለሽ? አይ የለኝም። ጡትስ? እሱም ብዙ አይደለም። እነሱ ነገሮች ከሌሉሽ ለመፈመስ ትንሽ ይከብዳል። ግን ቁንጅናም ካለሽ እነዚህ ነገሮች ናቸው ለመፈመስ ቅርብ የሚያደርጉት እና እድል። አዎ እድል ግን የሆነ ብዙ መሞከር አለብህ መሰለኝ አይደል? ቲክቶክ ላይ አሁን ልታደንቂው ከሴቶች ማለት ነው ይሄን ሰርታ ነው የፈመሰችው? ህሊና እያሌው። እድል ቀጥይ። ሌላ ሰው እድል ቅልብ ሲያረጋት ዩቲናስ
ዴዲኬሽን፣ ነገሮችን ስግጥ ጥግግም ብሎ መያዝ። ጃኒ የኢትዮጵያን ሕዝብ አስተሳሰብ መብላት። ጃኒ አዎ፣ ግን ብቻ ለፍተው የሆነ በጣም ብዙ እንትን አሳልፈው ነው ብዙ ሞክረው ምናምን አይደል? የጃኒ የመጀመሪያ ትሬዶችን አይተሻል? ማዕቀፍ ምናምን የመጀመሪያው ስታቅፍ እርግጠኛ ነኝ 1000 ወይ ደግሞ 500 ላይክ ቢኖራል። ክፍለ ሀገር የባህር ዳሩን ነው። እኔ እንኳን ማየት ስጀምር ባህር ዳር ሂዳ ያቀፈችው ጀምሮ ነው። ታዋቂ ሆናለች ማለት ነው። ታዋቂ ሆናለች።